የከነት ጌታቸው ይባላል። የመጣሁት ወረዳ 3 ቀጠና 5 ይባላል የምኖርበት። የከተማ ግብርና በጣም ጥሩ ነገር ነው እና መምጣቱን በጣም አድርጌ ነው የማደንቀው። ለምን ባለችን ቦታ የለንም ብለን የከተማ ግብርና ላይ ትልቅ ሰፊ ቦታ አይፈልግም። ባለን ቦታ ተጠቅመን በጓሯችን ምርታማነትን እያደረግን ቤተሰባችንን ማስተዳደር እንችላለን ማለት ነው። አንደኛ ንጹህ የሆነ ነገርን በሃይላንድ ሌላ ነገር ባይሆን በሃይላንድ በማድረግ አትክልቶችን ማግኘት እንችላለን። እንቁላልም እንደዛ። ሁለተኛ ደግሞ የኑሮ ውድነትንም ይረዳናል ማለት ነው። ቢያንስ ከቤታችን የሚበላበት ነገር ካመረትን ዳቦ በመግዛት ለልጆቻችን መስጠት እንችላለን። በጣም ጥሩ ነገር ነው የምለው እኔ ይህንን ነገር በማምጣት በጣም ተጠቃሚ ሆኛለሁ። በሃይላንድም በምንም ተክል ከጓሮዬ ነው ያገኘሁትን ነገር የምጠቀመው። ይህም ዶሮ ደግሞ እንቁላሉ በጣም ውድ ነው በአሁኑ ሰዓት መግዛት አቅም የለም። ነገር ግን እዛችሁ ዶሮችን በመንከባከብ ለልጆቻችንን ምግብ ለማብሰል ችለናል ነው የምለው። አመሰግናለሁ። ስሜ ሜላቸው አንደኛ ነገር ለልጆቻችን ከወጪ አንጻር ለልጆቻችን የእንቁላል ከፍተኛ የሆነ ስለሆነ አንደኛ ራሳችን አንደኛው ዓላማው ማለት ነው። ሁለተኛ ነገር ደግሞ ብዙ ዶሮዎችን በማለት በማራባት የተሻለ ገቢ ለማግኘት